ይሄንን ታውቃላችሁ? በየ30 ደቂቃ አንድ ሰው የሳይበር ተጠቂ ሊሆን እንደሚችል። ይሄ የሚሆነው ኬርለስ ስለሆንን ሳይሆን የተለያዩ ሊንኮችን፣ ኢሜሎችን እንዲሁም ደግሞ ሌሎችን ነገሮችን በመጠቀም ነው። ሰላም፣ እንዴት ናችሁ? እንኳን ለ2018 ለኢየሱስ ክርስቶስ ለልደት በዓል በሰላም አደረሳችሁ። ለማታውቁኝ እኔ በየነች ስኳር ይባላለሁኝ። እንኳን ወደ አይቢ ሚዲያ ቻናል በሰላም መጣችሁ። ዛሬም እንግዲህ በአይቢ ሚዲያ በድጋሚ መተናል በአዲስ ቪዲዮ። ዛሬ የምናየው እንግዲህ ስለ ዲጂታል ሴፍቲ እና ሴኪዩሪቲ ግንዛቤ ነው ማለት ነው። ዲጂታል ላይፋችንን ለመጠበቅ ከምንና እንዴት እንደምንጠብቅ ማወቅ መቻል አለብን። ስለዚህም ነው ዛሬ ስለ ዲጂታል ላይፍ ሴፍቲ እና ሴኪዩሪቲ ማየት አስፈላጊ የሆነው። ስለዚህ ዲጂታል ላይፋችንን እንዴት አድርገን ፕሮቴክት እንደምናደርግ እንዲሁም ደግሞ ከምን ፕሮቴክት እንደምናደርግ አብረን የምናይ ይሆናል። ስለዚህ እስከ መጨረሻ አብራችሁን ቆዩ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ፣ እንዲሁም ደግሞ ቪዲዮአችንን ላይክ፣ ሼር ማድረግ አትርሱ። እንጀምር። እሺ፣ ዲጂታል አዌርነስ ሲባል ምን ማለት ነው የሚለውን እኔ እሺ፣ ዲጂታል አዌርነስ ወይም ደግሞ ዲጂታል ግንዛቤ ሲባል ቴክኖሎጂ እንዴት ነው የሚሰራው የሚለውን መረዳት እንዲሁም ደግሞ እንዴት ነው ዴይሊ ላይፋችንን አፌክት የሚያደርገው የሚለውን መረዳት ነው ማለት ነው። ስለዚህ ዲጂታል ግንዛቤ ሲኖረን ኦንላይን ላይፋችንን ወይም ደግሞ ዲጂታል ላይፋችንን እንዴት አድርገን ፕሮቴክት እንደምናደርግ መረዳት እንችላለን ማለት ነው። እሺ፣ አሁን ደግሞ ብዙ ጊዜ በጣም ስለተለመዱት እና ዲጂታል ላይፋችንን ሊረብሹት ወይም ደግሞ አደጋ ላይ ሊጥሉ ስለሚችሉት ስለ ዲጂታል ስጋቶች አብረን እንመልከት። ዲጂታል ትሬትስ ወይም ደግሞ ዲጂታል ስጋቶች የምንላቸው የእኛን አገልግሎት ወይም ደግሞ የእኛን መረጃ ለመስረቅ ወይም ደግሞ ለማወቅ የተዘጋጁ ኦንላይን የሆኑ ስጋቶች ናቸው። በጣም ብዙ አይነት ዲጂታል ትሬቶች ወይም ደግሞ ስጋቶች አሉ። እስኪ ዛሬ የተለመዱትን ወይም ደግሞ ብዙ ጊዜ ሀፕን ስለሚያደርጉት እኔ መጀመሪያ የምናየው ስለ ማልቬር ነው። እሺ፣ ማልቬር የሚባለው ምንድን ነው? ማሊሺየስ ሶፍትዌር ናቸው እና ብዙ ጊዜ የእኛን ኮምፒውተሮች፣ ሲስተሞች እንዲሁም ደግሞ ኔትወርኮች ለመጉዳት የተነደፉ ናቸው። ብዙ አይነት ማልቬሮች አሉ። እስኪ ጥቂቶቹን እኒ ቫይረስ፣ ትሮጃን ሆርስ፣ ራንሰምዌር እና ስፓይዌር ናቸው ማለት ነው። እስኪ አሁን ደግሞ እያንዳንዳቸው እንድትሉን እንያቸው። የመጀመሪያው ቫይረስ ነው። ቫይረስ ምንድን ነው ከምለው እንጀምር። ቫይረስ የሚባለው ራሱን ከሌሎች ፋይሎች ወይም ደግሞ ሶፍትዌሮች ጋር በማገናኘት የሚተላለፍ ማሊሺየስ የሆነ ፕሮግራም ነው። ቫይረስ እንዴት ነው የሚሰራው የምለውን እኔ የተበከለውን ፋይል ስትከፍቱ ቫይረሱ አክቲቬት ይሆንና ወደ ሌሎች ፋይሎች ይሰራጫል ማለት ነው። ከዛም በኋላ ምንድን ነው የሚያደርገው? ፋይሎቻችንን ያበላሻል ወይም ደግሞ ያጠፋብናል። የተለያዩ ዲቫይሶቻችንን ስሎዳውን ያደርግብናል። ሲስተሞቻችንን ክራሽ ያደርግብናል። ሌሎች አደጋዎችንም ያስከትላል ማለት ነው። እንዴት ነው የሚያጠቃን የሚለውን ካየን ደግሞ አንደኛ የተበከሉ ፋይሎችን ዳውንሎድ በማድረግ ኢሜል አታችሜንቶችን በመክፈት እና የተለያዩ የተሰረቁ ሶፍትዌሮችን በምንጠቀምበት ታይም ነው። እንዴት አድርገን ነው ራሳችንን ፕሮቴክት የምናደርገው ካልን አንደኛ የተለያዩ አንቲቫይረሶችን መጫን እንዳትረሱ። የማታውቁትን ፋይሎች በፍጹም ዳውንሎድ እንዳታረጉ እና ሲስተሞቻችሁን ሁልጊዜ አፕዴት አድርጉ። ሁለተኛው ደግሞ ትሮጃን ሆርስ ነው። ይሄኛው ደግሞ ህጋዊ ፕሮግራም በመምሰል የሚገባ ነገር ነው፣ ነገር ግን ጎጂ የሆነ ፕሮግራም ነው። እሺ፣ ትሮጃን ሆርስ እንዴት ነው የሚሰራው የምለውን እኛ በራሳችን ፍቃድ እንጭናለን። ምንጭንበትም ምክንያት ኖርማል እና ህጋዊ መስሎን ነው። ከጫንን በኋላ ድራውኑ ይጀምራል ማለት ነው። እንዴት ነው የሚሰራው የሚለውን እንመልከት። ስራው እንግዲህ የእኛን ዳታዎች መስረቅ፣ ሀከሮች የእኛን ዲቫይሶች እንዲቆጣጠሩት ማድረግና ሌሎች አላግባብ የሆኑትን ሶፍትዌሮችን መጫን ነው። እንዴት ነው ከዚህ ራሳችንን ፕሮቴክት የምናደርገው የምለውን አንደኛ ሶፍትዌሮችን ዳውንሎድ ሲታረጉ ኦፊሻል ከሆኑት ሶርሶች ብቻ ማድረግ። ሁለተኛ የማይታወቁ አፖችን አለማውረድና አንቲቫይረስ በመጠቀም ነው። ሶስተኛው ራንሰምዌር ነው። እነዚህ ደግሞ ከሌሎች ለየት ምሉስ ናቸው እና ምንድነው የሚያደርጉት? የእናንተን ፋይል ሎክ ያደርጋሉ። ከዛ እሱን ለማስለቀቅ ደግሞ ከእናንተ ገንዘብ ይጠይቃሉ ማለት ነው። እሺ፣ ራንሰምዌር እንዴት ነው የሚሰራው የሚለውን እንዴት ነው የሚሰራው የሚለውን ካየን አንዴ ወደ ሲስተማችን ውስጥ ከገባ በኋላ መረጃችን ኢንክሪፕት ይደረግና ከዛም በኋላ የራንሰምዌር ቴክስት ይልክላቸዋል ማለት ነው። እሱን ከላኩ በኋላ ለፋይሎቻችን አክሰስ እንዳይኖሩ አድርጎ ብሎክ ያደርጋሉ። ዳታችንንም ያሳጡናል። እንዲሁም ደግሞ ፐርሰናል እና ቢዝነስ ኦፕሬሽናችንንም ዲስትራፕት ያደርጋሉ ማለት ነው። ያው ሙሉ ለሙሉ ባይሆንም ራሳችንን ፕሮቴክት ለማድረግ ጠቃሚ የሆኑትን ፋይሎችን ሬጉላርሊ ባክአፕ ማድረግ እንዲሁም ደግሞ አጠራጣሪ የሆኑትን ሊንኮች አለመንካት ይጠበቅብናል ማለት ነው።
አራተኛውና የመጨረሻው ስፓይዌር ነው። ስፓይዌር የምንለው የእኛን እንቅስቃሴ በድብቅ የሚቆጣጠር ማለት ነው። እኛ ሳናውቅ ከኛ ጀርባ ነው የሚሰራው። ምንድነው የሚሰራው ካላችሁኝ፣ አንደኛ ፐርሰናል ዳታችንን ይሰበስባል፣ ፓስወርዶቻችንን ይጠልፋል፣ እንዲሁም ደግሞ የተለያዩ ኪስትሮካችንን ትራክ ያደርጋል ማለት ነው። ራሳችንን ፕሮቴክት ለማድረግ አንደኛ ታማኝ የሆኑትን አፕ ብቻ መጠቀም መቻል አለብን። ሌላኛው ደግሞ ቱልስ የተለያዩ አንቲ ስፓይዌር ቱሎችን ኢንስቶል ማድረግ አለብን። እንዲሁም ደግሞ የአፕ ፐርሚሽኖችን ቼክ ማድረግ አለብን ማለት ነው። እሺ ሁለተኛ የምናየው ሶሻል ኢንጂነሪንግ የሚባለውን ነው ማለት ነው። እነዚህም ደግሞ ሌላ የዲጂታል ትሬት አይነት ናቸው እና ተደራሽነትን ለማግኘት ሰዎችን ለማጭበርበር የሚሰሩ ናቸው ማለት ነው። ብዙ ጊዜ እኛን ትሪክ ለማድረግ የተለያዩ መንገዶችን በመጠቀም ይሰራሉ ማለት ነው። ለምሳሌ ፊሽንግ፣ ፕሪቴክስቲንግ እና የመሳሰሉት ናቸው። እሺ ፊሽንግ ምን ማለት እንደሆነ ማወቅ ከፈለጋችሁ ከዚህ በፊት ሳይበር ሴኩሪቲ ላይ የሰራንላችሁ ቪዲዮ ስላለ እሱን ሪፈር ማድረግ ትችላላችሁ። መድገም እንዳይሆንብን ያንን ቪዲዮ ገብታችሁ ቼክ አድርጉት። ሙሉ ለሙሉ እዛ በደንብ አድርገን ኤክስፕሌን ስላደረግን እዛው ታገኛላችሁ ማለት ነው። ሌላኛው ሲስተም እና ኔትወርክ አታክ። እነዚህ ደግሞ ሲስተሞቻችንና ኔትወርካችንን ለማጥቃት የተዘጋጁ ናቸው ማለት ነው። የመጀመሪያው ዲስትሪቢዩትድ ዲኒየል ኦፍ ሰርቪስ ነው። እነዚህ ደግሞ ሲስተሞቻችን እንዳይገኝ ለማድረግ ከመጠን በላይ ኔትወርካችንን ያስጨንቁታል ማለት ነው። ይህንንም የሚያደርጉት ብዙ አላስፈላጊ የሆኑትን ፋይሎች ወደኛ በመላክ ነው። ሁለተኛው ማን ኢን ዘ ሚድል ነው። እነዚህ ደግሞ በሁለት ወገን መካከል የሚደረጉ ኮኔክሽኖችን የሚያቋርጡ ናቸው። ይህንንም የሚያደርጉት ሜሴጆችንን በመስረቅ ወደ ተላከበት እንዳይደርስ በማድረግ ነው ማለት ነው። ሶስተኛው ደግሞ ኢንጀክሽን አታክ ነው። እነዚህ ደግሞ ማሊሺየስ ኮዶችን ወደ ሲስተሞቻችን በመላክ የተለያዩ ጉዳት የሚያደርሱብን ናቸው ማለት ነው። አራተኛውና የመጨረሻው ፓስወርድ አታክ ነው። ፓስወርድ አታክ የሚባሉት ያው ከስማቸውም እንደምንረዳው የእኛም ፓስወርድ የሚያጠቁ ናቸው። ይህንንም የሚያደርጉት ፓስወርዶቻችን ገስ በማድረግ ወይም ደግሞ ክራክ በማድረግ የእኛም ፓስወርድ አታክ የሚያደርጉ ናቸው ማለት ነው። እሺ ዲጂታል አዌርነስ እንዴት ነው የሚረዳን የሚለውን በትንሹም ቢሆን ዲጂታል አዌርነስ ሲኖረን ዲጂታል ትሬቶችን ቀድመን እንድናውቅ ይረዳናል። እንዲሁም ደግሞ ወደዚህ የሚመሩንን አደገኛ የሆኑትን ባህሪያቶችን እንድናስወግድም ይረዳናል ማለት ነው። በተጨማሪም ደግሞ ፐርሰናል እና እንዲሁም ደግሞ ፕሮፌሽናል የሆኑ ዳታዎቻችንን ፕሮቴክት ማድረግ እንድንችል ይረዳናል ማለት ነው። እሺ እንግዲህ ለማጠቃለል ዲጂታል ትሬቶችን መረዳት ኦንላይን የሆኑ መረጃዎቻችንን ፕሮቴክት ለማድረግ ይረዳናል ማለት ነው። ጥቃቶች እንዴት ይሰራሉ የሚለውን ማወቅ ለኛ ሞር ለፕሮቴክሽን ቀላል እንዲሆንልን ያግዘናል ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበር። አይ ሆፕ እንደወደዳችሁት። ቀጣይ በሌላ ቪዲዮ እንገናኛለን። እንድንሰራላችሁ የምትፈልጉት አዲስ ሀሳብ ካላችሁ ኮመንት ላይ አሳውቁን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮአችንንም ላይክ፣ ሼር አድርጉልን። ለሁላችሁም መልካም በዓል፣ መልካም ሳምንት ይሁንላችሁ። ቀጣይ በሌላ ቪዲዮ እንገናኛለን። ባይ